በያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ወደ ቻናሌ ተከታዮች በዛሬው ዕለት ይዤላችሁ የቀረበው ቪዲዮ እነዚህን የእንግሊዘኛ ወርዶችን በአማርኛ ትርጓሜያቸውና እንዴት እንደሚነበቡ በዛሬው ትምህርታችን እንማማራለን ማለት ነው። እንግዲህ በያላችሁበት ሆናችሁ ይሄ ቪዲዮ ለደረሳችሁ በተለያዩ ምክንያቶች የትምህርት እድል ሳታገኙ ለቀራችሁ ነገር ግን ደግሞ ዛሬ ባላችሁበት ሆናችሁ ስልካችሁን በመጠቀም ብቻ ትምህርታችሁን የምትማሩበትን መንገድ አስተካክለን አዘጋጅተን መጥተናል። እናንተ መማር ከፈለጋችሁ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ በዚሁ አጋጣሚ ለማሳወቅ ፈልጋለሁ። እናንተ ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆንና ሌሎችም እንዲማሩበት እንዲያውቁበት ለማለት እወዳለሁ። ቀጥታ ወደ ትምህርቱ አመራለሁ። አብራችሁ ይቆዩ። እሺ፣ ቢ ኢ ሲነበብ ቢ ተብሎ ይነበባል። ቢ ማለት ሲተረጎም መሆን ማለት ነው። መሆን። ኤች ኤ ቪ ኢ ሃቭ ሃቭ ማለት መኖር ማለት ነው ሲተረጎም መኖር። እሺ ከዚህ ጋር ደግሞ ዲ ኦ ዱ ዱ የሚለው ቃል በአማርኛ ሲተረጎም መስራት ማለት ነው። መስራት። ኤስ ኤ ዋይ ሲነበብ አንድ ላይ ሳይ ሳይ ተብሎ ሲተረጎም ደግሞ በአማርኛ ማለት ወይም መናገር ማለት ነው። እሺ ኤም ኤ ኬ ኢ ሜክ ሜክ ማለት መስራት ማዘጋጀት ማለት ነው። መስራት ማዘጋጀት ማለት ነው። እሺ ከዚህ ጋር ኬ ኤን ኦ ደብሊው እዚህ ጋር ክናው ብላችሁ አታነቡ። ምክንያቱም ኬ ከኤን ጋር ከመጣች ኬ ሳይለንት ነው የምትሆነው ምንጊዜም ቢሆን። ልክ እንደነዚህ ሆኖ ሌላ ወርድ ሊመጣ ይችላል። ነገር ግን ኬን ምን አታድርጓት? አታንብቧት፣ ሳይለንት አድርጓት። ስለዚህ ሲነበብ ምን ይላል? ናው ይላል። ና ያልንበት ምክንያት ይሄ ኦ ከደብሊው ጋር ስትመጣ ይችኛዋ አ የምትል ድምጽ ስላላት ማለት ነው። ስለዚህ ናው ብለን እናነባለን። ትርጓሜው ደግሞ ማወቅ ይሆናል። ማወቅ። እሺ ከዚህ ጋር ደግሞ ቲ ኤች አይ ኤን ኬ ቲንክ ቲንክ ማለት ማሰብ ማለት ነው። ማሰብ። ኦኬ እዚህ ጋር ደግሞ ቲ ኤ ኬ ኢ ሲነበብ ምን ተብሎ ይነበባል? ቴክ ተብሎ ሲነበብ ትርጓሜው ደግሞ መውሰድ ማለት ነው። መውሰድ። እሺ ከዚህ ጋር ደብሊው ኤ ኤን ቲ ሲነበብ ዋንት ተብሎ ይነበባል። ትርጓሜው ደግሞ ምን ይሆናል? መፈለግ መፈለግ። ዩ ኤስ ኢ እንግዲህ ዩን መጀመሪያ ላይ አግኝተናት እዚህ ጋር ሶስተኛ ላይ ቫወል ሌተር ካለ ወይንም ከዩ ቀጥሎ ኮንሶናንትና ቫወል ሌተር በቅደም ተከተል ከመጣ ይችኛዋን ዩ የምንላትን ራሷን ድምጿን ዩ የሚል ድምጽ ነው የምንጠቀማት። ነገር ግን እዚህ ጋር ሌላ ኮንሶናንት ሌተር ብትሆን ወይንም ከዩ ቀጥሎ ሁለት ኮንሶናንት ሌተር በተከታታይ ከመጡ ዩን አ የሚል ድምጽ እንጠቀማታለን ማለት ነው። ዩዝ ማለት ሲተረጎም መጠቀም ማለት ነው። መጠቀም። እሺ ከዚህ ጋር ኤፍ አይ ኤን ዲ ፋይንድ ፋይንድ ማለት ማግኘት ማለት ነው። ማግኘት ማግኘት ወይንም መፈለግ የሚል ትርጓሜ ይኖረዋል። ቲ አር ዋይ ሲተረጎም ትራይ ትራይ ማለት ደግሞ መሞከር ማለት ነው። መሞከር። እሺ ከዚህ ጋር ምን ይላል? ኤ ኤስ ኬ ሲነበብ አስክ አስክ ማለት መጠየቅ ማለት ነው። መጠየቅ። እሺ ከዚህ ጋር ኤል ኢ ኤ ቪ ኢ ሊቭ ሊቭ ማለት መውጣት ማለት ነው። መውጣት እንግዲህ ኤል አይ ቪ ኢ ሲሆን ደግሞ መኖር የሚል ትርጉም ይኖረዋል። ኤል ኢ ኤ ቪ ኢ የሚለው ደግሞ መውጣት የሚል ትርጓሜ አለው ማለት ነው። እሺ ፒ
ቲ ሲነበብ ፑት ፑት ብለን እናነበዋለን። እንግዲህ ዩ የምንላትን መካከል ላይ በሲቪሲ ፎርም ስናገኛት ከዩ ቀጥላ ቲ ስትኖር፣ ከዩ ቀጥላ ኢ ስትኖር፣ ከዩ ቀጥላ ኤል ስትኖር ኡ የሚል ድምፅ አላት። ከዛ ውጭ ግን አ ወይንም አ የሚል ድምፅ ነው ያላት ማለት ነው። ስለዚህ የምናነበው ፑት ብለን እናነበዋለን። ማስቀመጥ ማለት ነው። ማስቀመጥ። እሺ እንግዲህ ከዚህ ጋር የምትመለከቱ ደግሞ ኤስ አይ ቲ ሲነበብ ሲት ተብሎ ይነበባል። ሲት ሲት ማለት ደግሞ መቀመጥ ማለት ነው። መቀመጥ መቀመጥ። እሺ ከዚህ ጋር ኤስ ቲ ኤ ኤን ዲ ስታንድ ስታንድ ማለት መቆም ማለት ነው። መቆም። እሺ ከዚህ ጋር ኤል ኦ ኤስ ኢ ሲነበብ ሉዝ ሉዝ ማለት ማጣት ወይንም መክሰር እንደማለት ነው። ማጣት። እሺ ፒ ኤ ዋይ ፔይ ፔይ ማለት መክፈል ማለት ነው። መክፈል መክፈል። እሺ ኤም ኢ ኢ ቲ ሲነበብ ሚት ሚት ማለት ደግሞ መገናኘት ማለት ነው። መገናኘት። እንግዲህ እያንዳንዱ እነዚህን ወርዶች ሙሉ ወርዶችን እነዚህን ቃላቶቹን ትርጓሜያቸውን ካወቅንም በኋላ ግራመሩን ደግሞ እንዴት እንደምንጠቀመው በተመሳሳይ አሁንም በሌላ ቪዲዮ የምንገናኝ ይሆናል። እናንተ ይህንን ቪዲዮ እስከ መጨረሻው እያያችሁ ቀጣዩ ቪዲዮ የሚለቀቅላችሁ እንዲደርሳችሁ በክፍል ሁሉም በየክፍሉ እየተከፋፈለ ስለሚለቀቅ እናንተ ሁሌም ቢሆን እስከ መጨረሻው በጽሞና እየተከታተላችሁ መረዳት ይኖርባችኋል፣ ማወቅ ይኖርባችኋል። ያልገባችሁ ጥያቄ ሲኖር ደግሞ ኮሜንት ሴክሽን ላይ ያስቀምጡልኝ። በግላችሁ ደግሞ ፕራይቬት ክላስ እየገባችሁ መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል ትችላላችሁ። እንግዲህ የዛሬውን ቪዲዮ ከዚህ ላይ እናቆማለን። ስለዚህ እናንተ መማር ከፈለጋችሁ በውስጥ መስመር ማናገር ትችላላችሁ። መልካም ጊዜ